ኖ አይ እንደዛ አላደርግም። አይንሽ እንዲጨፍኝ ፈለግኩኝ። ለምን ይሸጥ ችግር አለ? የህፃን ልጅ ጨዋታ እንደማትጫወት ተስፋ አደርጋለሁ። ያው እሺ ስለዚህ እንደዚህ አይነት ጥያቄ አትጠይቀኝ። እሺ የኔ ቆንጆ አይንሽን ክፈት። እኔ አይሚ ከዛሬ ቆይ ስሚኝ፣ ከዛሬ በኋላ አንቺን ላላስከፋሽ፣ ችግር ውስጥ ላልገባ፣ ላላስቀይምሽ እና አስፈላጊም ስላልሆነ ይኸው ፕሮሚስ ቀለበት ላስርልሽ ፈልጋለሁ እና ያው ከኔ ጋር ነው የምትኖሪው፣ ይገባኛል። ኖ አይደለም ምንድን ነው ማወራሽ? ሳትቀበኝ ምንድን ነው ማወራሽ? እና እጅሽን ስጪኝ ብሩኬ። እኔ አሁን ዝግጁ አይደለሁም ለዚህ ነገር። ማለት ዝግጁ አይደለሁም። ምን ማለት ነው ዝግጁ አይደለሁም? ዝግጁ አይደለሁም። ቀለበት የማስርበት እና ታስሬ የምቀመጥበት ሁኔታ ላይ አይደለም። ቀለበት ማሰር እኮ ታስሮ መቀመጥ አይደለ? ከቀለበት በላይ ልቤን ማግኘት አይቀልህም ለአንተ? ልቤን ብታገኘው ነው የሚሻለው። አሁን ደግሞ እኔ ልቤ አንተ ጋር አይደለም ያለው። ምን ማለት ነው? አንተ ጋር አይደለም ነው እና የት ነው? እኔ ከራሴ ጋር እና ከራሴ ችግሮች ጋር ነኝ ያለሁት። የትም አይደለም፣ ልቤ እኔው ጋር ነው። ምንም ሌላ ነገር አስበህ ከሆነ ችግርና ከኔና አንቺ ፍቅር ጋር ምንም የሚያገናኝ ሌላ ነገር አስበህ ከሆነ ሜቢ ምናምን ያሰብከው ነገር አይደለም። በቃ ግን አሁን ለዚህ ነገር ዝግጁ አይደለሁም፣ ማድረግም አልፈልግም። እና ደግሞ ከአንተ ጋር ስለማልቀጥል ቀለበቱን ልቀበልህ አልችልም። ገባ? ለምንድን ነው የማትቀጥል? ከእኔ ዝም ብለህ የፈለግከው ሰዓት እየመጣ ቀለበት እያያዝክ ምናምን እንትን አትበል። ማድረግ ስለማልፈልግ ነው። ገባ? እኔ ከዚህ በፊቱ እየቀለድኩ ምናምን አይደለም። በፊትም እየቀለድክም ነውም አላልኩህም እኮ ግን እኔ አልፈልግም። ህይወት ይኸውልሽ ሀይሚ፣ ከዚህ በፊት ብዙ ችግሮች ስለነበሩብኝ ያልተፈታ ችግሮች፣ እነሱ ቅር ብሎሽ ይዘሽብኝ ብዙ ጊዜ ብለሽኛል አይደለ?